ምን ልታዘዝ? አባዬ ሼባው እስቲ የሚጠጣው አምጣልን። እሺ። እንደዚህ አይነት ሽማግሌዎች በጣም ነው የሚያስጠሉ። እንዴ ለምን? በወጣትነታቸው ሲንዘላዘሉ ብሎ በስተርጅና ስራ መስራት ያምራቸዋል። ወይ ለራሳቸው ነው ወይ ለቤተሰቦቻቸው አሉ። እንዳሰለፍ ሳታውቅ መፍረድ አይከብድም? አይከብድም። ሼባው አፍጥ ነው እንጂ ምንድነው የሚያንቀራፍፍህ? አተ ምን አይነት ሰርቪስ ነው ደግሞ? ሰዓት አታከብርም አንተ? ያማል እንደ አይናየም ይሄ ልብስ ስንት እንደሚገዛ ታውቃለህ? ያንተ የአንድ አመት ደሞዝ ራሱ አይገዛው። ይቅርታ የኔ ልጅ ይቅርታ። ያንተ ይቅርታ ምንድነው? አንቺ ልቀቂኝ። በቃ ኪራው መስመር አትለፍ። ከአሁን በኋላ አባቴን እንድታንቋሽሸው ሆነ እንድትሰድበው ለአንድም ሰከንድ አልፈቅድልህም። አባቴ ነው ያልሽው? ለካስ የደሃ ልጅ ነሽ። አዎ የዚህ ጠንካራና ታማኝ ሰው ልጅ ነኝ። እሱ በላቡና በክብሩ እኔን ለማሳደግ እዚህ ጎንበስ ብሏል። አንተ ግን በሰው ብር ተንጠራርተህ ሰውን ታንቋሽሻለህ። ትልቅነት በኪስ ነው። እኔ በገንዘቤ አባትሽን ከስራ ላባረረው እችላለሁ። ትርፍ ወሬ አታውሪ የደሃ ልጅ። አንተ ኪስ እንጂ ጭንቅላት ባዶ ነው። ድሃ ማለት ብር የሌለው ሰው አይደለም። እንዳንተ ክብርና ስነ ስርዓት የሌለው ሰው ነው። ዛሬ በመካከላችን ያለው ነገር አቁም። ቀረውብሽ እንጂ አልቀረሽብኝ። ይቅርታ አባዬ አዋረድኩ አይደል? ችግር የለውም የኔ ልጅ፣ ይሄም ያልፋል። አንተ ይቅርታ ምንድነው? አንቺ ልቀቂኝ። ሂድ ከዚህ። የለም ተባልካ እንዴ? እሺ እንዴ ለማኝ በዚህ እድሜ ትለምናለህ ወይ? ለራስ አልኩ ወይ ለቤተሰብ አልኩ። ይገባኛል ማይ፣ ድሮ የሰራሁት ግፍ ነው እዚህ ላይ ጣለ። እባክሽ አታዋርጅኝ። ያለኝ ውርደት ይበቃኛል። ይሄ ልብስ ስንት ያወጣል? የአንድ አምስት ደሞዝ አይገዛውም ልትለኝ ነው? ሀብት እኮ በኪስ ነው ኪራውድ። የት ሄደ በሰው ገንዘብ የተንጠራራው ልብ? አየህ አይደል እኔና አባቴ ዛሬ ከዚህ መንገድ ልናባረር እንችላለን። ይቅር ይበሉኝ አባቴ፣ ብዙ በድዬዎታለሁ። ተነሳ የኔ ልጅ፣ መሬት ላይ አትውደቅ። መሬት ላይ መውደቅ የሚገባው ክፉ ሐሳብ እንጂ የሰው ልጅ አይደለም። አባቴ እኔ እኮ ሰድቤታለሁ፣ አዋርጆታለሁ። ያ ድሮ አልፏል። ያኔ እኔም ቢሆን አልተቀየምኩም። ገንዘብ የሰው ልጅ መፈተኛ እንጂ የትልቅነት መለኪያ አይደለም። ትልቅነት ለሰው ማዘን፣ በልብ መኖርና ሰውን ማክበር ነው። አንተ ግን የዛን ጊዜ አልገባህም ነበር። ዛሬ ግን ህይወት አስተምርሃለች። ኪራውድ መጀመሪያ አንተ ድሮ የተናገርካቸውን ነገሮች ላስታውስ ብዬ ነው እንጂ አንተ እንደዚህ መሆን እኔን አያስደስተኝ። እባክሽን ይቅር በይ። ይቅር ብያለሁ ኪራውድ። ካለፈው ስህተት ከተማርክ ዛሬ አዲስ ህይወት መጀመር ትችላለህ። ይሄን ያዝይድና ልብስህን ቀይር፣ የሚበላም ብላ። ከዛ በኋላ ወደኛና ስራ እንሰጥሃለን። መውደቅ ስህተት ሊሆን ይችላል። ተነስቶ አለመቆም ግን ጥፋት ነው። ካለፈው ተምረህ ጠንካራ ሰው። እሺ አባቴ፣ የእውነት እግዚአብሔር ያክብርልኝ። እርሶ በጣም ትልቅ ሰው ነው። ማዬ በጣም አመሰግናለሁ። እሺ ሁልጊዜም ትልቅ ነው አባዬ። የኔ አንቺም የኔ ኩራት ነሽ የኔ ልጅ። ህይወት እንደዚህ ተራ በተራ ታስተምረናለች። ጋሼ ወዴት ነው የሚሄዱት? ልሸኙታ። አመሰግናለሁ የኔ ልጅ። ልጄን እየጠበቅኳት ነው። ከቅድም ጀምሮ እሷን ነው የሚጠብቁት? ኦልሞስት 1 ሰዓት ሆኖት እኮ። ልጆት ከየት ነው የምትመጣው? ቅርብ ናት የኔ ልጅ፣ ባይመቻት ነው። አንተ አባ መንገድ ላይ ነኝ ካለ እኮ 1 ሰዓት አለፈው እንዴ። ተነሽ በቃ ይጅላቸው። በእናትህ ካንተ ጋር ለዋል። በቃ አባ እንግል ልበለው። አንቺ ያምሻል እንዴ? 1 ሰዓት ሙሉ አስጠብቀሽ ዊል ስትዩ። አረ ችግር የለውም አባ በእኔ አይደብረውም። በእውነት በጣም ምርጥ አባት ነው። እኔንም ማስቀም አባ መምጣት አልቻልኩም። ሂድ በቃ። የኔ ልጅ ይሄ ሁሉ ሰዓት አቁመሽኝ? አባ ደግሞ ነገርኩ አይደል እንዴ? ቀድመሽ ብትነግሪኝ ጥሩ ነበር። ፀሐዩ ደግሞ ትንሽ አደከመኝ። እሱም በቃ ማታ እናወራለን። በቃ ሸኘኝ። ምን ነው? ምን ተፈጠረ? ምንም ልጄ፣ በቃ ሸኘኝ። ምን አለችሁት? ቤት ሄደ ጠብቀኝ፣ ማታ እመጣለሁ አለችኝ። ካላስቸገርኩት አንዴ እሷ ጋር ያስደውሉኛል? ምን ነው ልጄ? ለምን? ግድ የሎትም ይስጡኝ። ምንድነው አባዬ? አባትሽ ትንሽ ደክመው ወድቀዋል። የት ያለው? ቅድም እየጠበቁሽ የነበረው ቦታ። አባቴስ? አባቴ የት አለ? ተረጋጊ፣ አባትሽ ደህና ናቸው። ደህና እኮ ነው። የት አለ አባቴ? አባዬ ደህና ነህ? አባትሽ ትንሽ አያሳዝኑሽም? ከ1 ሰዓት በላይ ነው እዚች ጋር ቆሞ ሲጠብቁሽ የነበረው። አባ ይቅርታ እሺ፣ ፍላጎቴን አስቀድሜ አንተን አስከፋውክ። ግድ የለም ልጄ። እባክዎትን አባባ እስከመጣ ድረስ ይሸፍኑልኝ። እሺ ልጄ፣ ምን ሆነሽ ነው? እናቴ። እሺ ቀስ በይ። አይ መከራዋ፣ እቺ ልጅ አይ መከራዋ። ሄይ እዚህ ጋር
ምንድነው የተዝረከረከው? ማነሽ ፍጹም? የታለሽ ፍጹም? ወይ ይኸውልሽ አሁን እየተጣደፈች ወጣች። እቺ ዘልዛላ ስራ ጥላ ነው ትንዘለዘለው? ወይ እንደሱ አይደለም ልጄ፣ እናቷ ታመውባት እኮ ነው አሁን ሄደችው። እኔ ስለሷና ታመመች ሞተች ምን አገባኝ? ስራን ማን ይስራላት? እስክትመጣ እኔ ራሴ አገዛታለሁ እናቴ። እና ምን ይገትራል? ሂዳ በቃ ወደ ስራ ብሽቆች። እሺ። ፈጣሪ ሊያሳብዱኝ ነው። ወይ ያማል እንደ ደደብ። ይቅርታ ይሉኛል እንዴ? ሂዱልኝ አሁን ካይኒ። እሺ። ምን ነው ወንድሜ? ምን ነው? ብርጭቆው ተሰበረ እና ይሰበራ። ምን የሰውየው ተጠፋስ መሰልሽ እንዴ? ገንዘብ እኮ ነው የወጣበት። ስንት ነው? አንድ ብርጭቆ 200 ብር። 200 ብር? ይኸው እንጂ እንዴ 200 ብር እኮ ነው ያልኩት። አንዱን ነው የሰበርኩት፣ አንዱ የሳቸው። ኦሆ የሳቸው። እኔማ ከደሞዛቸው ቆርጣለሁ ብዬ ነበር። እንደዛ ከሆነ ሂሳቡ ችሏል። አረ ነይ ቆይ። ጥሩ ሰው ነህ። አሁን ነው ሂሳቡ የቻለው። እሺ ወንድም ላይኖርሽ ይችላል፣ ባልም ላይኖርሽ ይችላል፣ አባት ግን አለሽ አይደል? ደደብ። ሼባው ስንሸቀልክ ዛሬ ከጓደኞቼ ጋር ልዝናና ነው ያለን ስጠኝ። ኧረ ልጄ ምንም ቢሆን እኮ አባትህ ነኝ፣ አክብረኝ እንጂ። ምን ሁሌ አባት ትለኛለህ? ወለድከኝ እንጂ አላሳደግከኝ። አይ እኔ እኮ አባትም እናትም ሆኜ ነው ያሳደግኩት። እባክህ ነገር ሰልችቶኛል። ብሬን ስጠኝና ልሂድበት። አምጣ ተባልካ እንዴ? ምን ነው የምታከብረው? ለዚች ነው እንደምታለቃቅሰው? ኧረ ቀኑን ሙሉ የሰራሁበት ነው። እባክህ። አይ አንዴ ላናግረው። ቢዚ ነኝ። ቢዚ አይደለህም፣ ከራስ እየሸሸን። ምን አባታችንን እያስለቀስከው በዚህ እድሜ እንኳን መሻሻል አቃተህ? አንተ የወሰድከው ገንዘብ የእሱ ደም ነው። ትንሽ እንኳን አይሰማህ? እሱ በዚህ እድሜው እየሰራ እኛን እያስተዳደረን አይደል? ምን እየሰራ ነው? አናግረኝ እንጂ። አባቴ እኔ ልጅ ደርሼልሃለሁ። እሺ ትንሽ ጊዜ ብቻ ታግሰኝ። አባዬ አኮራሃለሁ። እሺ ልጄ አንቺ ባትኖር የኔ ህይወት ምን ይሆን ነበር? አባቴ የኔ አባት አሁን ደርሼልሃለሁ። እሺ እኔ አለሁልህ ከዚህ በኋላ። ወንድሜ ልጄ የኔ ልጅ መድኃኒቷን ውጣ ይሆን? የራባት መጠየቅ ፈርታ ነው የሚሆን። እንዴት እንደራበኝ እናት። ቤት ኪራይ ራሱ ደርሷል። ጉዴ እኔ ብቻ እንዳትለኝ አሁን በጣም ነው የራበኝ። እኔ ራሱ ወዴት ነው እየጠሯት የምትመለሱ? ጭራሽ አይታን ነው ሳታዘን ሄደችው። አረ ቆይ ትምጣ። ምንን ንቀት ነው? ለማንኛውም መታጠቢያ ቤት ደርሼ መጣሁ። እኔ ልሄድ ነው። አትመጭም እንዴ? ልጨርስ ነው። ትንሽ ብቻ ነው የቀረኝ። ጠጦትን ሰብስቤ እመጣለሁ። በእናትሽ እማዬን ብቻዋን አትተያዝ። እሺ ቶሎ በይ፣ ከቆየሽ እኔ እሄዳለሁ። እሺ ምንም አልቆይብሽም። ብቻዋን እንዳትተያዝ። ግን መድኃኒቷን ወስዳለች? ሰጠሻት? አዎ ሰጥቻታለሁ። አደራ ትንሽ እንድትቀሰቀስ አድርጊያት። ደግሞ እኔ አሁኑኑ እመጣለሁ። ኡፍ ይቅርታ፣ ምን ልታዘዝ? እየጠራሁሽ ለምንድን ነው የተመለስሽው? አይደለም እኮ አይደለም። ምንድን ነው? ሙያውን ሳትረዱ ትቀጠሩና ኃላፊነታችሁ መወጣት ትረሳላችሁ። ይቅርታ። አንቺ ሂጂ፣ ስንፈልግ እንጠራሻለን። አንተ ደግሞ ምንድን ነው የምትሽቆጠቆጥላት? እርቦኛል እያልኩ አይደል? ታውቃለህ፣ ግን አንዳንድ ሰው በውስጡ ስንት አይነት ችግር ይዞ ሰው ፊት ሲቀርብ ያለበትን ችግር ዋጥ አርጎ እንዳለበት ቦታ ይሆናል። ቢያንስ ያሉበትን ችግር ባንረዳ እንኳን ቸኩለን ባንፈርድ ጥሩ ነው። ሳትታዘዝን ወዴት ነው የምትሄደው? እንዴ አረ ወደቀች።